ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት የሚገኙ ነቢያቶች፣ ፓስተሮች፣ ቢሾፖች እንዲሁም ታላላቅ ሰዎች እነዚህን ቀለበቶች ሲጠቀሙ ይስተዋላሉ። እነዚህን ቀለበቶች የሚጠቀሙት ለፋሽን ወይንስ ለሌላ ጉዳይ? ዛሬ አንድ ምስጢርን አወጋችኋለሁ። ጸጋና ሰላም ይብዛላችሁ የተወደዳችሁ ቤተሰቦቼ። ይህንን ቪዲዮ ብዙዎች ጋር እንዲደርስ ሼር፣ ኮፒ ሊንክ እና ዲዩት እንድታደርጉኝ ስል በአክብሮት እጠይቃለሁ። እነዚህ ቀለበቶች ሲታዩ እንዲሁ ተራ ቀለበቶች ሊመስሉ ይችላሉ። ነገር ግን እጅግ ምስጢራዊ የሆኑ አስማታዊ ቀለበቶች ናቸው። ከላይ በኩል ባለው የቀለበቱ ፈርጥ ውስጥ የደረቁ የደም ናሙና ውህዶችና እጾች አንድ ላይ የሚቀመጡ ሲሆን ይህም ከመናፍስቱ ዓለም ጋር የተገባ የማይሰበር ኪዳን ነው። ይህንንም አስማታዊ ቀለበት ያደረገው ግለሰብ በሚሄድበት በየትኛውም የዓለም ክፍል መከበርን፣ መፈራትን፣ ልዩ የሆነ ግርማ ሞገስን የሚያላብሰው ሲሆን እንዲሁም አንዳንዶች የተለያዩ የፈውስ የድንቅና ተአምራት ሰውን ሲጨብጡ እነዛ ሰዎች የመውደቅ ምልክቶችን እንዲያደርጉ ያስችላቸዋል። ትልቁና ዋናው ጉዳይ ግን በዚህ ግለሰብና በመናፍስቱ ዓለም በኩል የተገባ የማይሰበር የደም ቃል ኪዳን ሲሆን በዚህ ግለሰብ ስር የሚገኙ ተከታዮችን ምስጢራዊ በሆነ ጥበብና ኃይል ለዚህ የመናፍስት ዓለም ማስገዛትንም ይጨምራል። ውድ ቤተሰቦቼ ዛሬ አንድ መልእክት ለእናንተ እተውላችኋለሁ። እስኪ ዙሪያችሁን ተመልከቱ። እስኪ የምትሄዱባቸውን አንዳንድ ቦታዎች ተመልከቷቸው። ልብ ያለው ልብ ይበል ማለት ወዳለሁ። ጸጋና ሰላም ይብዛላችሁ።